ሰላም ሰላም ውድ ዩቲዩብ ቤተሰቦቼ ዛሬም እንደተለመደው እንግዲህ የአንድ የሰው ህይወት ታሪክ ነው። ህይወት ታሪኩም የኔ ነው። እግዚአብሔርን አንድ ነገር ልንገራችሁ። እኔ አሁን እድሜ 23 ዓመት ወደ 23 ዓመት እየተጠጋሁ እና በዚህ ህይወቴ በጣም ብዙ ነገር አይቻለሁ። ብዙ ነገር ሆኛለሁ። ብዙ ነገር ተሰጥቶኛል። እግዚአብሔርን እና ህይወት በእኔ ልክ ያንገላታችሁ አለ ብዬ እኔ እንጃ አላምንም። ምክንያቱም በጣም ሰቃይቻለሁ። ብዙ ነገር አይቻለሁ። እኔ እንጃ ብቻ እግዚአብሔርን ይሄ ነው ብዬ ለመናገር ራሱ በጣም የሚከብድ ማለት ነው የሚከብድ ማርያምን እና ብዙ ነገር አይቻለሁ። በዚህ ህይወቴ ማጣት ማግኘት ብዙ ነገር ተምሬበታለሁ። ነገር ግን አሁንም ተስፋ አልቆርጥም። ምናልባት አንድ ቀን ደግሞ የተሻለ ነገር ወይ የተሻለ ቦታ እደርሳለሁ ብዬ አስባለሁ። እና ከቤተሰብ ጋር የወጣሁት በ14 ዓመቴ ነው። 22 ዛሬ ቢያንስ ወደ 7 8 አመት በፊት ማለት ነው። እና መጀመሪያ ከቤተሰብ ጋር ስወጣ ከተማ አዳማ የምትባል ከተማ ነው የገባሁት። አዳማ እያለሁ ቀን ስራ ነበር የምሰራው እና በጣም ብዙ ነገር ተቸገርኩ ማለት ነው። በጣም ማርያምን ችግር አይነት የለውም ማለት ነው። እና በጣም እየተቸገርኩ እያለሁ በዛን ወቅት ያው ህይወት አንዳንዴ ባላሰብካት መንገድ ትመራሃለች እና ያላሰብካት ቦታም ትወስዳለች። ብዙ ነገር ሆኜ ብዙ ነገር አይቼ ያልሆነ መንገድ ላይ ያልሆነ ቦታ አደረሰችኝ። ነገር ግን በዛውም ተስፋ አልቆረጥኩም። ተመልሼ ደግሞ እዛው ቀን ስራ ላይ እንድሰራ ከሁለት አመት በኋላ ተመልሼ ቀን ስራ እንድሰራ ወደ ቀን ስራ ህይወቴ ተመለሰ። ከዛን የቀን ስራ እየሰራሁ በጣም ህይወቴ ምስቅልቅልቅል አለ ማለት ነው። ህይወቴ ተበላሸ የሚለው ቃል አይገልጸውም። እግዚአብሔርን ነው የምልህ። ዛሬ ምናልባት የኔን የህይወት ታሪክ አንድ ሰዓት ወይ ሁለት ሰዓት ቁጭ ብለህ ብታዳምጥ ማርያምን ነገ ላይ ያንተ ህይወት በዚህ መንገድ እንዳያልፍ ተስፋ ታደርግና እንትን ትላለህ። እና ቤተሰቦቼ ተማሪ ይሉኛል። ትምህርትም ደግሞ እስከ 8 ተምሬ 8ኛ ክፍል ነው ያቋረጥኩት። እና ትምህርት ባቋረጥኩበት ወቅት ላይ ቤተሰብ እንድማር ነው የሚፈልጉት። እኔ ደግሞ አልማርም እያልኩ በዛ መሃል እኔና ቤተሰብ መሃል ብዙ ውዝግብና ብዙ እንትን ተፈጠረ ማለት ነው። ከዛ እዛ መሃል ላይ እንደዛ ጭቅጭቅ ውስጥ እያለ ከቤተሰብ ጋር እንግዲህ ተጣልቼ ወጥቼ የራሴን ህይወት እየኖርኩ ነው። ቀን ስራ እየሰራሁ ነው የምተዳደረው። እና በአንድ ወቅት በጣም በቃ ቸገረኝ የምለው ቃል አይገልጸውም ማርያምን። እና የቀን ስራ እየሰራሁ ነበር እና ታመምኩ። በጣም ታምሜ ብር ሰውየው ኮንትራክተሩ ብር ይዞብኝ ጠፋ። ሳምንት ሰርቼ ብሩን ይዞ ጠፋ። የሰራሁት ማለት ሳይከፍለኝ እና አንድ እቤት ቁጭ ብዬ ማርያምን በህይወቴ ላይ የደረሰውን አንድ ሳልደብቅ ነው የምነግራችሁ። እና አንድ የምወደው በጣም የማከብረው ጓደኛ አለኝ። እና ጓደኛዬም ብር የለውም እኔም ብር የለኝም። ምን እናድርግ ተባባልን። በጣም ታምሜበት ሲያየኝ ማለት ቤት ውስጥ በርበሬ ብቻ ነበር ያለው እና ያንን በርበሬ በጥብጦ ሰጠኝ። በጥብጦ ሲሰጠኝ ያንን ስጠጣ የሆነ የተሻለ ትንሽ